በዛሬ ቪዲዮአችን ደግሞ 10ኛ ክፍል ቻፕተር 2 ላይ የተወጣጡ 30 የማትሪክ ጥያቄዎችን ይዘላችሁ ቀርበናል። ቀጥታ የመጀመሪያ ጥያቄውን በመስራት እንጀምር። የመጀመሪያ ጥያቄያችን a town is located exactly on the equator which climate condition is most likely throughout the year? ጥያቄው የሚለና አንድ ታውን ኤግዛክትሊ ኢኳተር ላይ ብትገኝ የአመታዊ ክላይሜቷ ምንን ይመስላል ነው የሚለና የኤ ቬሪ ኮልድ ቴምፕሬቸር ዱ ቱ ሃይ ሬንፎል ይለናል። ይሄ መልስ ምክንያቱም ሬንፎል አውቶማቲካሊ አንድም ቦታ ቴምፕሬቸሩ ኮልድ እንዲሆን ስለማያደርግ ማለት ነው። እና በዚህ መሰረት ኤ አይሆንም። ቢ ደግሞ ሃይ ቴምፕሬቸር ቢኮዝ the sun ray are nearly vertical ትክክለኛ መልሳችን የሚሆነው ነው። ምክንያቱም አንድ ኤሪያ ኢኳተር ላይ ሲጠጋ ዳይሬክት የሆነ ሶላር ራዲዬሽን ያገኘዋል እና ይሄ ደግሞ አመታዊ ቴምፕሬቸሩ በጣም ሞቃት እንዲሆን ያደርገዋል እና ይህም ተከትሎ ትክክለኛ መልሳችን ቢ ይሆናል። ሌላኛው ቀጣይ ጥያቄያችን why does temperature generally decrease as latitude increase? ለምንድነው ላቲቲዩድ ሲጨምር ቴምፕሬቸር የሚቀንሰው ነው የሚለና የኤ ኤር ፕሬሸር increase toward the pole መልስ አይሆንም። ምክንያቱም ኤር ፕሬሸር ሜን ሪዝን አይደለም ሲጀምር፣ ስለዚህ አይሆንም። ቢ ደግሞ ኦሽን ቢካም ዲፐር ይለናል። በተመሳሳይ መልስ አይሆንም። ምክንያቱም ኦሽን ዴፕዝ ላቲቲዩድ ቴምፕሬቸር ፓተርንን ዲተርማይን ስለማያደርግ ማለት ነው። ስለዚህ ቢ አይሆንም። ሲ ደግሞ the sun ray strike the earth more obliquely ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም አቲቲዩድ ሲጨምር ሶላር ኢነርጂ በላርጅ ኤሪያ ላይ ስፕሪድ ማድረግ ይችላል። ይሄ ደግሞ ሂቲንግ እንዲጨምር ያደርገዋል እና ይህን ተከትሎ ነው ቴምፕሬቸር እንዲጨምር የሚያደርገው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን a farmer in West Africa eagerly wait for moist winds that bring seasonal rainfall which wind system is mainly responsible ነው የሚለና ጥያቄው የሚለና አንድ በዌስት አፍሪካ የሚኖር ፋርመር በጉጉት ሲዝናል ሬንፎል ይዞ የሚመጣ ሞይስት ዊንድን እየጠበቀ ቢሆን እየጠበቀ ያለው የዊንድ ሲስተም የትኛው ነው የሚለና የኤ ሃርማታን ይለናል። ይመልስ ሳይሆን ምክንያቱም ሃርማታን ድራይና ኩል በመሆን ነው የሚታወቅ እንጂ ሞይስት የሆነ ዊንድን ይዞ በመምጣት አይታወቅም። ስለዚህ ኤ አይሆንም። ቢ ደግሞ ሞንሰን ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም የሳውዝ ዌስተርን ሞንሰን ነው ሞይስት የሆነን ዊንድ በመያዝ ዌስት አፍሪካ ላይ ሬንፎል እንዲፈጠር የሚያደርግ እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን the harmattan wind is best described as የትኛው አማራጭ ነው የሃርማታን ዊንድን በደንብ ዲስክራይብ የሚያደርገው ነው የሚለና የኤ ዋርም ኤንድ ሞይስት ይለናል። ኤ መልስ ነው። ምክንያቱም ይሄኛው ሊትል የሆነ ሞይስቸር ነው የሚይዝ ቅድም ላይ እንዳልኳችሁ። ስለዚህ ኤ አይሆንም። ቢ ደግሞ ኮልድ ኤንድ ሞይስት ይለናል። በተመሳሳይ መልስ አይሆንም። ምክንያቱም ድራይ ናቸው ሞይስት ከመሆን ይልቅ እንዳልኳችሁ ማለት ነው። ሲ ድራይ ኤንድ ኩል ነው። ሁለት ስለሰራ ነው ትክክለኛ መልሱ የሚሆን ነው። ሌላኛው ቀጣይ ጥያቄያችን in June the ITCZ is generally located በጁን ላይ ITCZ ሎኬትድ የሚያደርገው የት ላይ ነው የሚለውና የኤ ኒር ማዳጋስካር ይለናል። ይሄ መልስ አይሆንም። ምክንያቱም ይሄ በዲሴምበር ፖዚሽን ላይ ነው የሚሆን እንጂ በጁን ላይ አይደለም። ስለዚህ ኤ አይሆንም። ቢ ደግሞ አራውንድ በ12 ዲግሪ ኖርዝ nearly the southern boundary of the Sahara ትክክለኛ መልሳችን የሚሆን ነው። ምክንያቱም በኖርዘርን ሄሚስፌር ሰመር ላይ ITCZ ወደ ኖርዝ ዋርድ ነው ሽፍት የሚያደርግ እና ይህን ተከትሎ ትክክለኛ መልሳችን ቢ ይሆናል። ሌላኛው ቀጣይ ጥያቄያችን a geographer noticed that two regions located at similar latitude have different rainfall amount because one is affected by a warm ocean current which statement best explain this? ጥያቄው የሚለና አንድ ጂኦግራፈር ሁለት ተመሳሳይ ላቲቲዩድ ላይ ያሉ ሪጅኖች ዲፈረንት ሬንፎል አማውንት እንዳላቸው ቢመለከት ይሄ ሬንፎል ዲፈረንስ ደግሞ የመጣው አንደኛው ሪጅን ዋርም በሆነ ኦሽን ከረንት አፌክት እየተደረገ እንደሆነ ቢያስተውል የትኛው አማራጭ ነው ይህን ስቴትመንት በደንብ ኤክስፕሌን የሚያደርገው ነው የሚለና የኤ ዋርም ከረንት ሪዲዩስ ኢቫፖሬሽን ይለናል። ይመልስ አይሆንም። ምክንያቱም ዋርም ከረንት ጀነራሊ እንዲሁም ኢቫፖሬሽን እንዲጨምር ነው እንጂ እንዲቀንስ አያደርጉም። ስለዚህ ኤ አይሆንም። የቢ ደግሞ ዋርም ከረንት ሰፕላይ ሞይስት ቱ ዘ አትሞስፌር ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ዋርም ከረንት ሞይስትን ዊንድ ላይ እንዲጨምር ያደርጋል። ይሄ ደግሞ ሬንፎል የመፈጠር ፕሮባቢሊቲው እንዲጨምር ያደርጋል እና ይህን ተከትሎ ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which ocean current contribute to the dry condition of Namibian coast? የትኛው የኦሽን ከረንት ነው ናሚቢያን ኮስት ላይ ላለው ድራይ ኮንዲሽን ኮንትሪቢዩት የሚያደርግ ነው ይለና የኤ ጊኒያ ከረንት ይለናል። ይሄ መልስ አይሆንም። ምክንያቱም ጊኒያን ከረንት ዋርም ነው እንጂ ሲጀመር ድራይ አይደለም። ስለዚህ ኤ አይሆንም። የቢ ደግሞ ሞዛምቢክ ከረንት ይለናል። ይሄን በተመሳሳይ መልስ አይሆንም። ምክንያቱም ሞዛምቢክ ከረንት ይሄን በተመሳሳይ ዋርም ነው። የሲ ደግሞ ቤንጉዌላ ከረንት ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ኮልድ የሆነው የቤንጉዌላ ከረንት ነው ሬንፎል እንዲቀንስ የሚያደርግ እና የሬንፎል ደግሞ ማስቀነሱ ደግሞ በአካባቢው ላይ የድራይ ኮስታል ኮንዲሽን እንዲፈጠር ያደርጋል ወይም ፕሮሞት ያደርጋል እና ይህን ተከትሎ ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why are rich fishing ground commonly found along coastal influenced by cold
ኮልድ ኦሽን ከረንትስ ይለናል። ጥያቄው የሚለን ለምንድነው በጣም አሳ የሚገኝባቸው ግራውንዶች በኮልድ ኦሽን ከረንት ኢንፍሉዌንስድ ሆኖ ኮስታል ኤሪያዎች አካባቢ የሚገኙት ነው የሚለን የኤ ኮልድ ከረንት ኢንክሪዝ ሶይል ፈርቲሊቲ መልስ አይሆንም። ምክንያቱም የፊሽንግ ግራውንድ ሲጀመር የማሪን ኮንዲሽን ነው እንጂ የሶይል አይደለም። ስለዚህ ኤ ያገናኘው ስለዚህ ኤ አይሆንም። ቢ ደግሞ ኮልድ ከረንት ሰፖርት ኒውትሪንት ሪች ዋተርስ ይለናል። ትክክለኛ መልሳችን የሚሆነ ነው። ምክንያቱም ኮልድ ከረንት ከፕሮዳክቲቭ ከሆነ የፊሽንግ ግራውንድ ጋር ነው አሶሺየት የሚያደርጉ ልክ እንደ ሞሮኮ እና ናሚቢያ እነዚህ አሁን በዚህ ተጠቃሽ ናቸው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን a city experience very hot day and very cool night because it is far from large water bodies. this is an example of አንድ ሲቲ ላርጅ ከሆነ ዋተር ቦዲ ረቃ ስለምትገኝ ብቻ በጣም ሞቃት የሆነ ቀንና በጣም ቀዝቃዛ የሆነ ምሽት የምታሳልፍ ከሆነ ይህ የምን ኤግዛምፕል ነው? አማራጮች ውስጥ ካሉት ነው የሚለን የኤ ማሪታይም ኢንፍሉዌንስ ይለናል። የመልሳዩን ምክንያቱም ማሪታይም ክላይሜት ስሞለር የሆነ ቴምፕሬቸር ሬንጅ ነው ያለው ማለትም ብዙ አይራራቅም ዴይ እና ናይቱ። ጥያቄው ላይ ያለው ግን በጣም ይራራቃል። ስለዚህ ኤ አሁንም ቢ ደግሞ ኮንቲኔንታሊቲ ይለናል። ትክክለኛ መልሳችን የሚሆነ ነው። ምክንያቱም ኢንተራል ሎኬሽኖች እንደዚህ አይነት ቦታዎች እንደዚህ ግሬተር የሆነ የቴምፕሬቸር ዲፈረንስ የሚኖራቸው አዛ አካባቢ ላይ ያለው መሬት በቀላሉ ስለሚሞቅና ስለሚቀዘቅዝ ነው እና ምን ተከትሎ ነው የቴምፕሬቸር ዲፈረንስ የሚፈጠር እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ማውንት ኪሊማንጃሮ ሃዝ ስኖው ኒር ኢትስ summit even though it is close to the equator what is the main reason? ጥያቄው የሚለን የኪሊማንጃሮ ተራራ ሱሚት አካባቢ ስኖ አለው ምንም እንኳን ኢኳተር ላይ ተጠግቶ ቢገኝ ነው የሚለን እና እነዚህ የሱሚት አካባቢ ያሉ ስኖዎች መፈጠር ዋና ሪዝን ምንድነው ነው የሚለን የኤ ሃይ ላቲቲዩድ ይለናል። ይህ መልስ ይሆን ምክንያቱም ኪሊማንጃሮ ከኢኳተር ተጠግቶ ነው የሚገኝ ስለዚህ ሃየር ላቲቲዩድ አለው ማለት አንችልም። ስለዚህ ኤ አሁንም ቢ ደግሞ ኦሽን ከረንት ይለናል። ይህም በተመሳሳይ መልስ ይሆን ምክንያቱም ለዚህ ተራራ ኦሽን ከረንት አይደለም ዋነኛ ሜን ፋክተር ወይም ሪዝን። ስለዚህ ቢ አይሆንም። የሲ ደግሞ አቲቲዩድ ይለናል። ትክክለኛ መልሳችን የሚሆነ ነው ምክንያቱም ሜንሊ ቴምፕሬቸር ዲክሪዝ ያደርጋል ሃይት በጨመረ ቁጥር ማለት ነው እና ይህን ተከትሎ ደግሞ ሃይት በጣም ሲጨምር ወይም ደግሞ ኢሊቬሽን ሲኖር እንደዚህ አይነት ስኖዎች እንዲፈጠሩ ያደርጋል እና እንደ ሪዝነት ሊጠቀስ የሚችል ወይ ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን የሜትሮሎጂስት ኦብዘርቭ ዛት ሬንፎል ቤልትስ ሙቭ ኖርዝዋርድ ኤንድ ሳውዝዋርድ ዱሪንግ ዘ ይር ዊች ክላይሜቲክ ፋክተር ኢዝ ፕራይመሪሊ ሪስፖንሲብል ፎር ዲስ ሙቭመንት። ጥያቄው የሚለና አንድ የሜትሮሎጂ አጥኚ በአመት ውስጥ የሬንፎል ቤልት ከኖርዝዋርድ ወደ ሳውዝዋርድ ሙቭ ሲያደርግ ቢመለከት ለዚህ ሙቭመንት መፈጠር ከአማራጮች ካሉ ክላይሜቲክ ፋክተሮች የትኛው ነው ሪስፖንሲብል ሊሆን የሚችል ነው የሚለና የኤ ኦሽን ታይድስ ይለናል። ይህ መልስ አይሆንም ምክንያቱም ኦሽን ታይዶች እነዚህ ሬንፎል ቤልቶችን ኮንትሮል ማድረግ ስለማይችሉ ማለት ነው። ስለዚህ ኤ አሁንም ቢ ደግሞ ሙቭመንት ኦፍ ዘ አይቲሲዜድ ይለናል። ትክክለኛ መልሳችን የሚሆነ ነው ምክንያቱም ሲዝናል ሙቭመንት ኦፍ ኢንትራል ትሮፒካል ኮንቨርጀንስ ዞን ወይም ደግሞ አይቲሲዜድ የሚባለው ማለት ነው አፍሪካ ላይ ያለውን አብዛኛውን የሬንፎል ዲስትሪቢዩሽን ዲተርማይን የሚያደርግ ይሄ ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why is Africa often described as having a mirror image of climate zone? ጥያቄው የሚለን ለምንድነው አፍሪካ ሚረር ኢሜጅ ኦፍ ክላይሜት ዞን አላት ተብላ ዲስክራይብ የምትደረግ ነው የሚለን የኤ the continent is divided by the prime meridian ይለናል። ይህ መልስ አይሆንም ምክንያቱም prime meridian የክላይሜት ሲሜትሪ ስለማይፈጠር ማለት ነው። ስለዚህ ኤ አይሆንም። የቢ ደግሞ ክላይሜት ዞንስ are randomly distributed ይለናል። ይህም በተመሳሳይ መልስ አይሆንም ምክንያቱም ክላይሜት ዞን ራንደምሊ አይደለም ዲስትሪቢዩትድ የሚደረጉ። ስለዚህ ቢ አይሆንም። ሲ ደግሞ the equator runs through the middle of Africa ትክክለኛ መልሳችን የሚሆነው ነው ምክንያቱም ክላይሜት ዞኖች በኖርዝ እና በሳውዝ ኦፍ the equator ላይ በሲሚላር ፓተርን ነው ኦከር የሚያደርጉ እና እንደ ሪዝነት ሊጠቀስ የሚችል ወይ ነው እና ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which of the following is warm ocean current affecting Africa? ከአማራጮች ውስጥ ካሉ የትኛው የዋርም ኦሽን ከረንት ነው አፍሪካን አፌክት የሚያደርግ ነው የሚለን የኤ ቤንጉዌላ ከረንት ይለናል። ይህ መልስ አይሆንም ምክንያቱም ቤንጉዌላ ከረንት ኮልድ ነው ሲጀመር ዋርም አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ካናሪ ከረንት ይህም በተመሳሳይ መልስ አይሆን ምክንያቱም ካናሪ ከረንት ይህም በተመሳሳይ ኮልድ ስለሆነ ማለት ነው። የሲ ደግሞ ጉኒያ ከረንት ይለናል። ትክክለኛ መልሳችን የሚሆነ ነው ምክንያቱም ጉኒያ ከረንት ነው በአንዳንድ ባሉ በዌስት አፍሪካ ካንትሪዎች ላይ ሞይስትን በመጨመር ሬንፎል እንዲፈጠር የሚያደርግ እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የኮስታል ሪጅን ሪሲቭ less rainfall than expected because nearby winds load their moisture through condensation over cold ocean waters which current is most likely responsible?
ጥያቄው የሚለን አንድ ኮስታል ሪጅን ከዚህ ቀደም ታገኝ ከነበረው ሬንፎል የወረደ ሬንፎል ሪሲቭ በአቅራቢያዋ ያለው ዊንድ ከዚህ ቀደም የነበረው ሞይስቸር በኮልድ ኦሽን ዋተር ኮንደንሴሽን ምክንያት ሲያጣ በዚህ ምክንያት ያለው ሬንፎል ቢቀንስ በኮንደንሴሽን ሞይስቸሯ እንዲቀንስ ያደረጋት ከረንት ከአማራጮች ውስጥ ካሉት የትኛው ነው የሚለና የኤ ጉኒያ ከረንት ይለናል። መልስ ሳይሆን ምክንያቱም ጉኒያ ከረንት ዋርም ነው እና ደግሞ በተጨማሪ ሞይስቸርን ያበረታታል እንጂ እንዲቀንስ አያደርግም። ስለዚህ ኤ አይሆንም። ቢ ደግሞ ሞዛምቢክ ከረንት ይለናል። በተመሳሳይ መልስ ሳይሆን ምክንያቱም ሞዛምቢክ ከረንት ዋርመር ነው። ስለዚህ በተመሳሳይ መልስ ሳይሆን ሲ ደግሞ ቤንጉዌላ ከረንት ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ቤንጉዌላ ከረንት ማለት ኮልድ ከረንት ነው ሲጀመር እና ደግሞ በኮንደንሴሽን ዊንድ ላይ ያለ ሞይስቸር እንዲቀንስ በማድረግ ሬንፎልን ይቀንሳል እና በዚህ መሰረት በምክንያትነት የሚጠቀሰው ሲ ነው እና ትክክለኛ መልሳችን ሲ ይሆናል። ሌላኛው ቀጣይ ጥያቄያችን which location is most likely to experience a maritime climate የትኛው ሎኬሽን ነው የማሪታይም ክላይሜትን ኤክስፒሪየንስ የማድረግ ሞስት ላይክሊ የሆነው አማራጭ ነው የሚለና የኤ ቲምቡክቱ ኢን ማሊ ይለናል። ይሄ መልስ አይሆንም። ምክንያቱም ቲምቡክቱ የኮንቲኔንታል ክላይሜት ኤግዛምፕል ነው እንጂ የማሪታይም ክላይሜት ኤግዛምፕል አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ኢንተረር ሱዳን ይለናል። ይሄም በተመሳሳይ መልስ አይሆንም። ምክንያቱም ኢንተረር ሱዳን ከላርጅ ዋተር ቦዲዎች በጣም ርቆ ስለሚገኝ ማለት ነው። ይሄም በተመሳሳይ መልስ አይሆንም። ሲ ደግሞ ኮስታል ኤሪያ ኒር አትላንቲክ ኦሽን ትክክለኛ መልሳችን የሚሆነው ነው። ምክንያቱም ኮስታል ኤሪያዎች ናቸው በአቅራቢያቸው ባለው ዋተር ቦዲ ሞዴሬት በመሆን የማሪታይም ክላይሜትን ኤክስፔሪየንስ የሚያደርጉ እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን if the temperature at sea level in 30 ዲግሪ ሴልሺየስ what would be the approximate temperature at 2000 ሜትር altitude using the average lapse rate ይለናል። ጥያቄው የሚለን የሆነ ቴምፕሬቸር ሲ ሌቭል ላይ 30 ዲግሪ ሴልሺየስ ቢሆን እና 2000 ሜትር altitude ቢኖረው አቨሬጅ ላፕስ ሬትን በመጠቀም የዚህ አፕሮክሲሜት ቴምፕሬቸሩ ስንት ይሆናል ነው የሚለና የኤ 42.8 ዲግሪ ሴልሺየስ ይለናል። ይመልስ አይሆንም። ምክንያቱም ቴምፕሬቸር በላይኛው በተሰጠነ ጊዜ መሰረት መቀነስ ነው እንጂ መጨመር የለበትም። ስለዚህ ኤ አይሆንም። ቢ ደግሞ 30 ዲግሪ ሴልሺየስ ይለናል። በተመሳሳይ መልስ አይሆንም። ምክንያቱም አቲቲዩድ ቴምፕሬቸሩን አፌክት ስለሚያደርገው ከነበረበት ቴምፕሬቸር ተመሳሳይ አይሆንም። ስለዚህ ቢ አይሆንም። ሲ ደግሞ 17.2 ዲግሪ ሴልሺየስ ይለናል። ሌላኛው የዲ አማራጭ ደግሞ 23.6 ዲግሪ ሴልሺየስ ይለናል። ከሁለቱ አንዱ ነው የሚሆን። ምክንያቱም ጥያቄው በሰጠነ መሰረት መቀነስ ነው ያለበት። ከ30 ዲግሪ ሴልሺየስ የሚቀንሱ አማራጮች ደግሞ ሁለቶች ናቸው እና ይሄን ለመስራት አብዛኞቻችን እንደምናውቀው ፐር 1000 ሜትር ቴምፕሬቸር በ6.4 ዲግሪ ሴልሺየስ ይቀንሳል። ከላይ ደግሞ የተሰጠነ ጊቭን 2000 ሜትር ነው እና ይሄ ማለት በ12.8 ዲግሪ ሴልሺየስ ይቀንሳል ቴምፕሬቸሩ ማለት ነው እና ከ30 12.8 ዲግሪ ሴልሺየስ ስንቀንስ ደግሞ 17.2 ዲግሪ ሴልሺየስ ይመጣል እና ይሄን ያዘው አማራጭ ደግሞ ምርጫ ሲ ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why is agriculture considered highly vulnerable to climate changes in sub-Saharan Africa ለምንድነው በሳብ ሳሃራን አፍሪካ ባሉ አካባቢዎች ግብርና በክላይሜት ቼንጅ በጣም vulnerable ነው ብለን ኮንሲደር እንድናደርገው ያደረገን ምክንያት ነው የሚለና የኤ agriculture is mostly mechanized ይለናል። ይመልስ አይሆንም። ምክንያቱም በዚህ አካባቢ ላይ ያሉ አብዛኞቹ ፋርመሮች በስሞል ስኬል ነው እንጂ ኦፕሬት የሚያደርጉ በመካናይዝድ በሆነ መንገድ አይደለም። ስለዚህ ኤ ሪዝን አይሆንም። የቢ ደግሞ most farming depends on rainfall ትክክለኛ መልሳችን የሚሆነው ነው። ምክንያቱም አብዛኛው የሳብ ሳሃራን አፍሪካ ገበሬዎች በሬንፊድ አግሪካልቸር ላይ ነው ሪሌይ የሚያደርጉ እና ይሄ ደግሞ በጣም ዝናብ በማይኖርበት ጊዜ vulnerable ያደርጋቸዋል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን a severe drought cause crop failure and food shortage which statement best describe the relationship between climate and health ጥያቄው የሚለን በጣም ከፍተኛ የሆነ ድርቅ ክሮፕ ፌለር እና ፉድ ሾርቴጅ እንዲፈጠር ቢያደርግ አማራጮች ውስጥ ካሉት የትኛው አማራጭ ነው በክላይሜት እና ሄልዝ መካከል ስላለው ሪሌሽንሺፕ በደንብ ዲስክራይብ የሚያደርግ ነው የሚለና የኤ ክላይሜት አፌክትስ ኦንሊ ቴምፕሬቸር ይለናል። ይሄ መልስ አይሆንም። ምክንያቱም ክላይሜት ከቴምፕሬቸር በላይ ያሉ ነገሮችንም አፌክት ስለሚያደርግ ይሄ መልስ አይሆንም። ቢ ደግሞ ክላይሜት ሃዝ ኖ ኢፌክት ኦን ሄልዝ ይሄም በተመሳሳይ መልስ አይሆንም። ምክንያቱም ክላይሜት ሄልዝን ሲግኒፊካንት በሆነ መንገድ ነው አፌክት የሚያደርግ ስለዚህ ቢ አይሆንም። ሲ ደግሞ ክላይሜት ካን ኢንዳይሬክትሊ ኢንፍሉዌንስ ኒውትሪሽን ኤንድ ዲዚዝ ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ድሮት የሆነ አካባቢ ካለ አዛ አካባቢ ላይ ፉድ ሾርቴጅ እንዲፈጠር ያደርጋል እና ይሄ ደግሞ ለሃንገር እና በሃንገር ደግሞ የሚፈጠሩ ተያያዥ በሽታዎች አሉ እና በዚህ ደግሞ ሄልዝ ፕሮብለም እንዲፈጠር ያደርጋል እና ክላይሜት ኒውትሪሽን እና ዲዚዝን ኢንዳይሬክት በሆነ መንገድ ነው ኢንፍሉዌንስ የሚያደርግ እና በዚህ መሰረት ይህ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ሬዚስተንት ክላይሜት ቼንጅ ኢዝ ሞስት ላይክሊ ቱ ሪዲዩስ ሬዚስተንት የሆነ የክላይሜት ቼንጅ ምንን ይቀንሳል ነው የሚለና የኤ the need for water resource ይለናል። ይህ መልስ አይሆንም። ምክንያቱም ዋተር ዲማንድ በምንም ኮንዲሽን ላይ ቢሆን ኢምፖርታንሱ
መልሱ ተመሳሳይ ነው የሚሆን። ስለዚህ አይቀንስም። ኤ መልስ አይሆን። ቢ ደግሞ the amount and reliability of surface water supply ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ክላይሜት ቼንጅ ስትሪም ፍሎ፣ ዋተር አቬይላቢሊቲ እና የዋተር ሰፕላይ ሬጉላሪቲ እንዲቀንስ ያደርጋል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which statement correctly distinguish climate variability from climate change? የትኛው አማራጭ ነው ክላይሜት ቫሪያቢሊቲን ከክላይሜት ቼንጅ ኮሬክትሊ የሚለየው ነው የሚለና የኤ ቦዝ ሚን ኤግዛክትሊ the same thing ይለናል። ይሄ ትክክለኛ መልሳችን አይሆንም። ምክንያቱም ሁለት በጣም የተለያዩ ነገሮች ናቸው፣ ተመሳሳይ አይደሉም። ስለዚህ ኤ አይሆንም። ቢ ደግሞ climate variability can occur naturally while climate change refers to long-term change in climate conditions ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ክላይሜት ቫሪያቢሊቲ በተፈጥሮ ሊፈጠር ይችላል። ክላይሜት ቼንጅ ደግሞ ሎንግ ተርም የሆነ በክላይሜት ኮንዲሽን ላይ ያለ ለውጥ ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which factor makes Africa particularly vulnerable to climate change? የትኛው ፋክተር ነው አፍሪካ ለክላይሜት ቼንጅ vulnerable እንድትሆን የሚያደርጋት ነው የሚለና የኤ high adaptive capacity ይለናል። መልስ አይሆንም። ምክንያቱም አፍሪካ ሎ የሆነ አዳፕቲቭ ካፓሲቲ ያለን እንዲሁም ከነሱ አንፃር። ስለዚህ ኤ አይሆንም። ቢ ደግሞ ሄቪ ዲፔንደንሲ ኦን ኢኮሲስተም ጉድስ ኤንድ ሬንፊልድ አግሪካልቸር ትክክለኛ መልሳችን የሚሆነው ነው። ምክንያቱም አብዛኛው አፍሪካኖች ዳይሬክትሊ ሬንፎል እና ናቹራል ሪሶርስ ላይ ነው ለላይቭሊሁድ ጥገኛ ምን ሆነው እና ይሄ ደግሞ ለክላይሜት ቼንጅ በጣም ቨልነራብል ያደርገናል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የሳይንቲስት ኖቲስስ ኢንክሪዚንግ ቴምፕሬቸር ቼንጂንግ ሬንፎል ፓተርን ኤንድ ራይዚንግ ሲ ሌቭልስ ዲስ አር ኢንዲኬተር ኦፍ ጥያቄው የሚለን አንድ ሳይንቲስት የቴምፕሬቸር መጨመር የሬንፎል ፓተርን መቀየርና የሲ ሌቭል መጨመር ቢመለከት ይሄ የምን ኢንዲኬተር ነው ብሎ ሊያስብ ይችላል ነው የሚለን። የኤ ዌዘር ቫሪያቢሊቲ ኦንሊ ይለናል። መልስ አይሆንም። ምክንያቱም ዌዘር ቫሪያቢሊቲ የሾርት ተርም ነው እሱ የተመለከተው ደግሞ ከዛም በላይ ስለሆነ ኤ መልስ ሊሆን አይችልም። ቢ ደግሞ ክላይሜት ቼንጅ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ከላይ የተጠቀሱ ሳይኖች የሎንግ ተርም የክላይሜት ቼንጅ መቀየር ሳይኖች ናቸው። ስለዚህ ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which sector is likely to be affected first when rainfall becomes highly unreliable in sub-Saharan Africa? የትኛው ሴክተር ነው መጀመሪያ ላይ አፌክት የሚደረግ ሬንፎል ሃይሊ አንሪሊየብል ሲሆን ሰብሳሃራን አፍሪካ ባሉ ካንትሪዎች ላይ ነው የሚለን። የኤ ስፔስ ኤክስፕሎሬሽን ይለናል። መልስ አይሆንም። ምክንያቱም በሬንፎል ዲፔንደንት አይደለም ስትሮንግሊ። ስለዚህ ኤ አይሆንም። ቢ ደግሞ አግሪካልቸር ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ቅድም ላይ እንዳየነው አብዛኛው ፋርመሮች ሬንፊድ የሆነ አግሪካልቸር ላይ ነው ሪሊ የሚያደርጉ ይሄ ደግሞ መልበና ለብር ያደርጋቸዋል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን why does climate change pose a threat to food security in Africa? ለምንድነው ክላይሜት ቼንጅ አፍሪካ ላይ ፉድ ሴኩሪቲ ላይ አደጋ የሚሆነው ነው የሚለን። የኤ it eliminates all forests immediately ይለናል። ይህ መልስ አይሆንም። ምክንያቱም ክላይሜት ቼንጅ ፎረስትን ኢሚዲየትሊ ኢሊሚኔት አያደርግም፣ ቀስ በቀስ ነው። ስለዚህ ኤ አይሆንም። ቢ ደግሞ it affects agricultural productivity ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ሬንፎል እና ቴምፕሬቸር ሲቀያየር ክሮፕ ፕሮዳክሽን እንዲቀንስ ያደርጋል። በዚህ ደግሞ ፉድ ፕሮዳክሽን አብሮ ይቀንሳል። ይሄ ደግሞ ለተለያዩ ችግሮች ማህበረሰቡን ተጋላጭ ያደርጋል። ስለዚህ ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which of the following is an example of climate variability rather than climate change? የትኛው አማራጭ ላይ ያለው ኤግዛምፕል ነው የክላይሜት ቫሪያቢሊቲ ኤግዛምፕል የሆነው ከክላይሜት ቼንጅ ይልቅ ነው የሚለና የኤ drought lasting one season ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ይሄ ነው ሾርት ተርም ፍላክቹዌሽን። ቅድም ላይ ደግሞ እንዳየነው ክላይሜት ቫሪያቢሊቲ ሾርት ተርም ነው፣ ክላይሜት ቼንጅ ደግሞ ሎንግ ተርም ነው። ካሉ አማራጮች ደግሞ ሾርት ተርም ኤ ነው። በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን according to the chapter 1 reason climate change impacts Africa severely is ከመጽሐፋችሁ ላይ እንደተጻፈው የትኛው ሪዝን ነው ክላይሜት ቼንጅ አፍሪካን ሰቨርሊ ኢምፓክት እንደሚያደርግ የሚገልጸው ነው የሚለና የኤ አፍሪካ is the world strongest economy ይለናል። መልስ አይሆንም። ምክንያቱም ኢኮኖሚክ ስትሬንግዝ አይደለም ሪዝኑ። ስለዚህ ኤ አይደለም። ቢ ደግሞ አዳፕቴሽን ካፓሲቲ is relatively low ትክክለኛ መልሳችን የሚሆነው ነው። ምክንያቱም አፍሪካ ላይ ያለው አዳፕቲቭ ካፓሲቲ ትንሽ ነው። ይሄ ደግሞ vulnerability በጣም እንዲጨምር ያደርጋል። በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን a rising temperature may lead to increased pest and disease outbreak affecting crops. This demonstrates that climate change can የቴምፕሬቸር አንድ አካባቢ ላይ መጨመር የፔስቲሳይድ እና ዲዚዝ አውትብሬክ እንዲያደርግ ፔስቲሳይድ የዲዚዝ አውትብሬክ እና
ክሮፕን አፌክት ሊያደርግ እንደሚችል አዛ አካባቢ ላይ የፔስት መጨመር የአዲስ በሽታ መከሰትና የክሮፕን ኔጌቲቭሊ አፌክት ማድረግ ሊከሰት ይችላል እና ይህ ስቴትመንት ክላይሜት ቼንጅ ምን እንደሚያደርግ ነው ዲሞንስትሬት የሚያደርግ ነው የሚለና የኤ ኢምፕሩቭ ኦል አግሪካልቸራል ሲስተም ይለናል። የመልስ አይሆን ምክንያቱም ኢፌክት ላይ የተጠቀሰው ፖዚቲቭ አይደለም ስለዚህ ኤ አይሆን። የቢ ደግሞ ሃቭ ኢንዳይሬክት ኢፌክት ኦን ፉድ ፕሮዳክሽን ይለናል። ትክክለኛው መልሳችን የሚሆነው ነው ምክንያቱም ክላይሜት ቼንጅ ክሮፕን ቦዝ ዳይሬክትሊም ኢንዳይሬክትሊም በፔስት እና በዲዚዝ አፌክት ያደርጋል እና ይሄን የገለጸ እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዊች ስቴትመንት ቤስት ኤክስፕሌንስ ዋይ ክላይሜት ኢዝ ኢምፖርታንት ፎር ሰትልመንት ፓተርንስ የትኛው ስቴትመንት ነው ክላይሜት ለሰትልመንት ፓተርን አስፈላጊ እንደሆነ ኤክስፕሌን የሚያደርገው ነው የሚለና የኤ ክላይሜት ዲተርማይን ዘ ከለር ኦፍ ሮክስ ይለናል። ኤ መልስ ይሆን ምክንያቱም ሮክ ከለር አንድ ሪሌትድ ነው ከዚህ ሐሳብ ጋር ስለዚህ ኤ አይሆንም። ቢ ደግሞ ፒፕል ጀነራሊ ፕሪፈር ኤሪያ ዊዝ ፌቨራብል ክላይሜት ኮንዲሽን ለኛው መልሳችን የሚሆነው ነው ምክንያቱም አብዛኛው ፖፑሌሽን ኮንሰንትሬት የሚያደርገው ሲዩቴብል የሆነ ክላይሜት እና ሪሶርስ ያለበት ኤሪያ ላይ ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which of the following best describe climate የትኛው አማራጭ ነው ክላይሜትን በደንብ የሚገልጸው ነው የሚለና ኤ the condition of atmosphere on a single day መልስ አይሆንም ምክንያቱም ይሄ ዌዘር ነው እንጂ ክላይሜትን አይደለም የሚገልጽ እና በዚህ መሰረት ኤ አይሆንም። ቢ ደግሞ the average weather condition of a place over a long period ትክክለኛው መልሳችን የሚሆነው ነው ምክንያቱም ክላይሜት የሎንግ ተርም አቨሬጅ ዌዘር ኮንዲሽን ነው የሚገልጽ ቲፒካሊ ከ30 እና ከዛ አመት በላይ ስላሉ ማለት ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። አሁን ደግሞ ተመልካቾቻችን ወደ መጨረሻው የምርጫ ጥያቄያችን ወደ ጥያቄ ቁጥር 30 እናልፋለን። ወደዚህ ጥያቄያችን ከማለፋችን በፊት ግን ቪዲዮ ለብዙ ተመልካቾች እንዲደርስ የምትመለከቱትን ቪዲዮ ላይክ ማድረግ እንዳትረሱ። ቀጥታ ወደዚህ ጥያቄ እንለፍ። a policy maker want to achieve Africa long term development goals why must climate change be considered አንድ የፖሊሲ አዘጋጅ የአፍሪካ ሎንግ ተርም ዲቨሎፕመንት ጎልን አቺቭ ማድረግ ወይም ማሳካት ቢፈልግ ይህም ፖሊሲ ሜክ ለማድረግ ለምንድነው ክላይሜት ቼንጅን ኮንሲደር ማድረግ ያለበት ሪዝኑ ምንድነው የሚለና የኤ ክላይሜት ቼንጅ ኦንሊ አፌክትስ ዴዘርት መልስ አይሆንም ምክንያቱም ከዴዘርትም በላይ ያሉ ኤሪያዎችን አፌክት ስለሚያደርግ ማለት ነው ስለዚህ ኤ አይሆንም። ቢ ደግሞ ክላይሜት ቼንጅ ኢንፍሉዌንስ አግሪካልቸር ዋተር ሪሶርስ ሄልዝ ኤንድ ዲቨሎፕመንት ትክክለኛ መልሳችን የሚሆነው ነው ምክንያቱም ክላይሜት ቼንጅ የአፍሪካ ዲቨሎፕመንት ጎልን ትሬትን ያደርጋል ወይም ደግሞ ስጋት ውስጥ ይደቅናል ምክንያቱም ፉድ ሴኩሪቲ ላይ ዋተር ሰፕላይ ሄልዝ ኢኮኖሚክ ዲቨሎፕመንት ላይ ኢምፓክት ስላለው ማለት ነው እና ሎንግ ተርም የሆኑ ጎሎችን ደግሞ አቺቭ ማድረግ ካስፈለግን የግድ ለዚህ ኤሪያ ትኩረት መሰጠት አለበት እና በዚህ መሰረት ሪዝኑ ቢ ነው እና ትክክለኛ መልሳችን ቢሆናል። እና ተመልካቾቻችን በዛሬ ቪዲዮአችን ይዘላችሁ የቀረብናቸው 30 ጥያቄዎች እነዚህን ይመስላሉ። በቀጣይ ቪዲዮአችን ደግሞ 10ኛ ክፍል ቻፕተር 3 ላይ የተወጣጡ 30 የማትሪክ ጥያቄዎችን በዚህ መልኩ በዚህ ቻናላችን ይዘላችሁ ምንቀርብ ይሆናል። የቀጣይ ቪዲዮ ደግሞ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።